ላስታይም ማቀ ቤተሰብ ታሪክ አለ ምን አገባውና ቤተሰብ ውስጥ ይገባል ላይክ ማለት ብንጣላንና እሱን እንዴት ነው አንድ ሰው ፐርሰናል ላይፍ ውስጥ እንደዚህ ገብቶ ሚዲያ ላይ አውጥቶ ሊናገር የሚችለው ማለት ምን አገባው ጭራሽ በመሐከላችን ደግሞ በጣም ትልቅ ሾህ አለ ይሰበር ያለ እንደዚህ ያለ ድልድይ ያለ መሐከላችን ወይና ቤታችን መካከል ይሄ ነገር ሲሰማ በጣም ይረብሸኛል በጣም ማለት ነው አባቴ ያንን ነገር ያደረገው ችግሩ ስላለ ነው እሱ ያንን ችግር ስላየ ተጠቀመበት እኔን ለማሳነስ እኔን ዝቅ ለማድረግ በጣም ብዙ ሰዎች እየደወሉ ይነግሩኛል ማለት እንደዚህ ነው ኤክስፕሌን አደረግልኝ ግን በቃ ኢትስ ቱ ማች ግን በዋነኝነት ምንም በቃ አልመሰለኝም ኢትስ ኦኬ ችግር የለውም በቃ የሚያስደስተው ከሆነ እንደዚህ ማድረግ እኔ ማሳነስ የሚያስፈልገው ከሆነ በዚህ ማድረግ አይቻልም ይሄንን ለቶማስ አድርሱለት ተባካችሁ 3 ሰዓት ተኩል ሰጥቼ አየሁት ይሄን ፖድካስት ብዙ ጊዜ የተነሳው ስም እዚህ ፖድካስት ላይ ጌታቸው የሚለው ስም ነው ለችግሮቹ ሁሉ መንስኤ አርጋ አቀርበዋል አይመስለኝም እኔ ግን ችግር አለ ልክ ነው የሆነ ችግር አለ ግን ጌች አይመስለኝም ችግሩ ፈልግና አግኘው ቶሚ ያ ችግር ጌች አይደለም ሐሳብህን በደንብ አብራር ተገልጻለ እያንዳንዱ አድርጎኛል የምትለው ነገር አንተም ብልሃል በቃ ውሃ ያነሳም በእውነቱ በደንብ ለሰማ ላዳመጠ ሰው ስለዚህ ችግርን ፈልግና አግኘው ሌላ ቦታን የምታውቅ አይመስለኝም እዚህ ሀገር ላይ እኮ ፊትነስ ጂም ምናምን ሲባል እኮ ከሚነሱ ጥቂት ስሞች ውስጥ እኮ አንዱ ያንተ ነው የሆነ ሰው ሲመጣ እዚህ ሀገር ላይ አክሰሱን ታገኛለህ አይደለ እኔ ትላልቅ ኢቨንቶች ላይ ሁሉ አይሃለሁ ትልቅ ጂም አለ ይሄ ማለት እኮ በቃ ያለህን ቦታ ያሳያል እኮ እኔ ግን ያንን ቦታን የምታውቀው አይመስለኝም አንዳንዴ ሐሳቦችን የምታወራበትን መንገድ እንትን ስል የሆነ መንደር ውስጥ ያለ ሰው ምናምን በቃ ገና ወደ ሆነ ቦታ ለመውጣት እየተጣጣረ ያለ ሰው አይነት ኦፒኒየን ነው ይዘምት መጣውና ቦታ ነው you are like ይሁን አሉ ከሚባሉት ሰዎች መሃል ነው ይሄንን ማስተው ሪሜምበር ዳት ሶስተኛ ያንተ ልክነት ያንተ መንገድ መስራት አለ መስራቱ የጌታቸው ብለሲንግ ያስፈልጋል እንዴ ጌቻው ልክ ነህ የግድ ማለት አለበት በቃ ካልተስማማም እኮ ነው አንተ በትንሹ መቶዎች ካሁን ሆነ በሺዎች የሚቆጠሩ ምስክሮች አሉ አይደለ በአንተ መንገድ ሄደው ኪሎአቸውን የቀነሱ ጤናቸውን ያስተካከሉ በቃ ከነዛ በላይ ምን ትፈልጋለህ እነዛ ላይ ስራ ጌች እኮ በቃ ላይስማማው ይችላል በቃ ሜቢ የሱ የሆነ ነገር ላይ ሰዎች የተለያየ መንገድ አላቸው ያ የጌች መንገድ ላይ ሆኖ ይችላል ያንተ መንገድ ይሄ ነው መተቸትም ደግሞ መብቱ ነው በእውነቱ አንተ ምንድነው በስራ ለምን አታሳየው አለ ምስክሮች አሉ አይደለ እንዴ ይሄ ኳንታስ ዳንስ ፊትነስ ነው የሚባለው ነገር እኮ አንተ የፈጠርከው ነገር እኮ አይደለም እዚህ ዓለም ላይ ብዙ የዓለም ክፍሎች ላይ ተሞክሮ ሰርቶ የታየ ነው ሶ በቃ በዛ አንተ ራስን በዛ መልኩ ዲፌንድ አድርገኝ አትናገሩ እንዴ አይቻልም መጨረሻ ላይ እዚህ ሀገር ጂም ያላችሁ አንተና ጌታቸው ብቻ አይደላችሁ በመቶዎች የሚቆጠሩ ጂሞች አሉ ከተማ ውስጥ ብቻ እንዲም ሆኖ አሁንም ዲማንዱ በጣም ከፍተኛ ነው ስለዚህ አንተ ያለህን ስም ተጠቅመህ 3 4 5 6 7 ቦታ ብራንች መክፈት ትችላለህ ከዚህ ግን ይሄ ሁሌ የሆነ ሰው ሲናገር ስለኔ ነው ከሚል ሜንታሊቲ ውጣ ሌላ ጊዜ ደግሞ ስለ ሰው ስታነሳ አሁን እዚህ ጋር በጣም በግልጽ በቃ ጌታቸው እንዲያርጉ ስትል ነበር እና መጀመሪያ ቀድመህ ለሆነ ሰው ንገረው ሚዲያ ላይ ከማምጣት በፊት ከዛ የዛን ሰው ሐሳብ ስማ እንጂ እዚህ ጋር ያነሳቸው ክሶች እንዳለ በቃ ባንተ ሰዎችን ባንተ ሳይድ እንዲሆኑ አያረግም በሚያሳዝን ትልቅ የሥራ ኃላፊዎች የጸጥታ ኃላፊዎች የቲክቶከር ኢንፍሉዌንሰሮች እኛም ስራችን ትተን 2-3 ቀና ተነጋገርን በኋላ በአድካሚና በሙሉ ቀን በቤተ ክርስቲያን ውስጥ አማምለናችሁ ሰላም እንዲወርድ አድርገን ነበር ዋናው ሜን ፖይንት ምን መሰላችሁ ራሳችሁ ካሜራ ላይ እየወጣችሁ የምታወሩትን ነገር ከካሜራው ጋር ነገሮች ስለሚጻረሱ ያለ መሸፋፈን ርቀት በምትጓዙ ጊዜ ነገሮች የበለጠ እየተጨመላለቁና እያወካቸዋቸው ነው ዋናው ነገር በኦቾ ጉድ ጌቾ ቀርቦ ስለሰጠው ኢንተርቪው አንተ በዚህ ፕሮድካስት ሙሉን ተከታተል በጣም ብዙዎቻችሁ ያልገባችሁ ነገር ቶማስ ኃይሉ ማርኬቲንግ እየሰራ ነው አስተምሮች ሊበተኑብኝ ሆነ ምንድነው ማድረግ ያለብኝ ተነሳውኝና ቻይና ሌር ነው የተነሳውኝና ማስታወቂያ የሰራውኝ ቻይና ሄድኩኝ ነበረኝ የትኬትና ያልጋ ብቻ ነበር ብር የለኝም ማርያም ማውራቴ እነዚህ ሰዎችን ኪፕ አድርጎልኛል ላይክ እንዳይሄዱ አድርጎልኛል ከዛ በዚህ ጋር ደግሞ ከስተመር አገኛለሁ ሁለተኛ ደግሞ ጥቅሜ ደግሞ ሌላ አዲስ ከስተመር ደግሞ እንጌጅ አደርጋለሁ እንደሰማችሁት ነው እንግዲህ እንዴት አድርጎ ሰዎችን አትራክት እንደሚያደርግና ማርኬቲንጉን ሃንድል እንዴት እንደሚያደርግ ማለት ነው ታዲያ እንግዲህ አይታችሁታል ብዬ ተስፋ አደርጋለሁ ይሄንን ፖድካስት በሰጠ በነጋታው የራሱን ቆንጆ ጂም አስመርቋል ቃል ያሳያችኋለሁ እንደምታዩት ነው እንግዲህ ይሄ ቪዲዮ ትላንትና ፖድካስቱ ተላልፎ ዛሬ ነው ያው እንደምታዩት እዩት እንዴት የሚያምር ጂም እንደሆነ በጣም ጽድት ያለ ጂም ነው የከፈተው
ምን የመሰለ ጂም ከፈተ፣ ግን ማርኬቲንጉን ደግሞ አበላሸው። እስከዛሬ ድረስ የሰራባቸውን መንገዶች ተመሳሳይ መንገድ መከተል አልነበረብህም። ምክንያቱም አሁን ላይ ሌቭል ከፍ ብሏል። ቆንጆ ጂም ከፍተሃል። አስተሳሰብህም ማርኬቲንግህም ደግሞ በዛኑ ልክ ደግሞ ከፍ ቢል ጥሩ ነበረ። ለየት ያለ ማርኬቲንግ መስራት ሲችል እሱ ግን የጌታቸውን ስም በማጠልሸት ነው የተጠቀመው። ያው እንግዲህ ሁላችሁም እንደምታውቁት ነው የሰው ሁሉ አቴንሽን እነ ጌታቸው ላይ ነው። ሴዶ ማርሻል ነው፣ ጆኒ ነው፣ ስለ ኤምኤምኤ ፋይቱ ነው የሰው ሁሉ አቴንሽን። አሁን ላይ ግን ቶሚ ጂሙ ሲያስመርቅ ያው አዳዲስ ከስተመሮች ያስፈልጉታል። ስለዚህ እንዴት አድርገው አትራክት ማድረግ እንዳለበት ሲያስብ የጌታቸውን ስም በማጠልሸት ሆነ ማለት ነው። እና ይሄ በጣም የተመታ ማርኬቲንግ ነው። ሰው የሰውን ስም በማጠልሸት በሀሜት አታክ በማድረግ በመክሰስ ጥሩ አይደለም። በህግ መጨረስ አለብኝ ብላል። በህግ መጨረስ የምትችለው ነገር በህግ መጨረስ ነው። እንደ ወንድ ልጅ ጸጥ ብለህ ስራን መስራት ነው ያለብህ። ለየት ያለ ማርኬቲንግ ነው መጠቀም ያለብህ እንጂ መተህ እዚህ ጋር ሀሜት በጣም የሚያስጠላ ነገር ነው። ኤኒዌይስ ጥሩ ስራ ስትሰራ አስተሳሰብንም በዛ ልክ ከፍ ብታደርገው ጥሩ ነበር እላለሁ። የእናንተን ደግሞ አስተያየት ኮመንት ላይ ጻፉልኝ።